መጅኑን ሌይላ ክፍል 10 መጅኑን የሌይላን እምቢታ በሰማበት ቅጽበት በፍላጻ እንደተወጋ ሰው በቁሙ ተዝለፍልፎ በንበርክኮ ወደቀ። እሬት እንደቀመሰ ብላቴና ፊቱ በቅጽበት ተገለባብጦ ከንፈሩ እየተንቀጠቀጠ ተናገረ። ማለት መንገድሽ አይደለም? እውነትም እንደሚሉት እሱ በልጦብሻል? ሌይላዬ፣ እውነት የሌላን ሰው ቃል ኪዳን ልትጠብቂ በልብሽ የነበረን የኔን ቃል ኪዳን ፋቅሽ? አላት። ሌይላም የሚንቀጠቀጥ እጇን አፏ ላይ ጭና ከማልቀስ ውጪ መልስ አጣችለት። አንደበቷ ሲዋሽ አይኖቿ ያንደበቷን ውሸት አስተባብለው የአንጀቷን እውነት ሊናገሩ ያነባሉ። እንባ ከአይኖቿ እንደ ፏፏቴ እየተከተለተለ ነው። ምን ነው ሌይላዬ፣ አነስኩብሽ? እብድ ነው አሉሽ አይደል? ግን እኮ ሁሉም ስላንቺ ነበረ። ግን እኮ ቃል ተግባብተን ነበር። ውላችን እኮ እስከ ወዲያኛው ጀነት ድረስ ነበር። በቃ ታዲያ ይህ ነው መጨረሻው? መልሽልኛ። ላንቺ ጀነቱ ይህ ነው? ላንቺ ይህን ያክል ቀላል ነው? እያለ መጅኑን ከመሬት ራሱን እያላተመ ጮኸ፣ ሰከረ። ሌይላም እንዲያ ሲሆን ማየት ተስኗት በፍርሃት የተወረረውን አካሏን ድንጋጤ ያብረከረከውን እግሯን አንስታ ከግቢ ሸሽታ ፈተለከች። ሌይላ ስትንሰቀሰቅ ሮጠች። ሰው እንደገደለ ሰው እያንዘፈዘፋት በመከራ ከቤቷ ደረሰች። ከዚያን ጊዜ በኋላ መጅኑንም ላይመለስ ቆርጦ የነጅድን ከተማ ለቆ ወደ ሂጃዝ ጫካዎች ብቸኝነቱንና ፍቅሩን በልቡ ቋጥሮ ትዝታዋን ምናቡ ላይ አኑሮ አቀና። ከሌይላ ያለውን ተስፋ በሌይላ ቃል አሟጦ ገደፈ። ዘላለሙን ላያገኛት ግን ዘላለሙን እንዲያፈቅራት የተፈረደበትን ዕጣ ፈንታውን ተቀብሎ ከነጅድ ኮበለለ። እንደ ዋዛ ሳምንታቶችም ነጎዱ። የሌይላ ቤተሰቦችና የወርድ ቤተሰቦች የልጆቻቸውን የሰርግ ቀን ቆርጠው የሰርጉ ሽርጉድ በሁለቱም በኩል ተጧጡፏል። ሌይላ የሰርጓን ቀን ምድር እንደምትጠፋበት የመጨረሻዋ ቀን በፍርሃት እየራደች ስትጠብቀው ቀኑ ደርሶ ከወርድ ጋር ተሞሸረች።